በሄድክበት ቦታ ሁሉ ሰዎች ዋጋ እንዲሰጡና ማንም ዝቅ አድርጎ እንዳያይህ የምትፈልግ ከሆነ መጀመሪያ የራስህን አእምሮ ግንባታ ማስተካከል አለብህ። ሰዎች ለአንተ ያላቸውን አመለካከት በአንድ ጀንበር እንዲቀየር የሚያደርጉ 5 ከበድ ያሉ የህይወት ሚስጥሮችን እነግርሃለሁ። አንደኛ፣ አቋም ይኑርህ። እምቢ ማለት ልመድ። ሰዎችን ለማስደሰት ብለህ ሁልጊዜ እሺ አትበል። የራስህ ምርጫ፣ የራስህ መስመር፣ የራስህ አቋም ይኑርህ። ያላመንክበትን ነገር አይሆንም ብለህ በልበ ሙሉነት የምትቃወም ከሆነ ሰዎች ሳያውቁት ክብር ይሰጧል። እስኪ በምትሰሩበት ቦታ ብቻ ባላችሁበት መስሪያ ቤትም ይሁን በአካባቢያችሁ በሰፈርም ይሁን በሆነ ቦታ እስኪ የሆኑ ሰዎችን እናመዛዘናችሁ። በዚህ በኩል የሚታዘዝ እሺ የሚል በምንም ነገር ሰዎችን ማስከፋት የማይፈልግ ሰው አለ። በዚህ በኩል ደግሞ የራሱን መስመር የሚጠብቅ አይሆንም የሚል መደረግ የሌለበትን ነገር አይደረግም የሚል እነዚህ ሁለቱን ሰዎች ይበልጥ ሰው የሚያከብራቸው ማንኞቹ? እዚህ ጋር መስመር ያስቀመጠውን ነው ወይንስ ያለገደብ እሺ የሚለውን ሰው? አንተ ራስህ ማንኛውን ነው የምትፈልገው? በእርግጠኝነት ይሄኛውን ሰው ነው የምታከብረው። በእርግጠኝነት ይሄኛውን የምትፈልገው ለቁም ነገር ሳይሆን ለማዘዝ ለሆነ ነገር ነው የምትፈልገው። ስለዚህ አንተን በዛ ቦታ አስቀምጠው። አንተ ሁልጊዜ እንደዛ አይነት ሰው ከሆን ሰዎች ክብር አይሰጡም። ሁልጊዜ ታዘዛቸዋለህ፣ እምቢ የምትለው ነገር የለም። በዚህኛው በኩል ከሆንክስ መደረግ ያለበትን ነገር እሺ ትላለህ። መደረግ የሌለበት ነገር ከሆነ መስመርህን ታስቀምጣለህ። አይሆን ከዚህ በኋላ እንድታልፉ አልፈልግም የምትለው ሰው ከሆን ያከብሩሃል። በምንም ነገር አንተን የሆነ ነገር ለመጠየቅ በአክብሮት ነው የሚጠይቁ። በዚህኛው ጋር ብትሆን ግን በማመናጨቅ ባልሆነ አይነት አንግል ነው ለማናገር የሚፈልጉት። ስለዚህ አንተ ምርጫ ነው። ሁለተኛ፣ ቃላትን በጥንቃቄ ተጠቀም። ዝምታንም አዘውት። ብዙ በሚያወራ ሰው ውስጥ ስህተት አይጠፋም። ብዙ ነው የሚያወራው፣ በዛ ውስጥ የሚሳሳተው ነገር አለ። ዝምታን አዘውትር ሲባል መናገር ባለብህ ሰዓትም አትናገር ማለት አለ። የምትናገረው መዝነህ ጥቂትና ክብደት ያለው ነገር ተናገር። ሁልጊዜ የምትለፈልፍ ከሆነ ሰዎች ያንተን ውስጥ በርብረው ገልብጦ ነው የሚያዩ። በርብረው ውስጥህን አዩት። አዩ ማለት አንተን ሊፈሩ የሚችሉበት ሊያከብሩ የሚችሉበት አንዳችም ነገር የለም። ያስቀረህላቸው። በምን እንደምትቀየም ያውቁታል። በምን እንደምትከፋ ያውቁታል። በምን እንደምትደሰት ያውቁታል። በምን እንደምትዝናና ያውቁታል። ምንድነው ያንተ ምርጫ ያውቁታል። የቤተሰብህን ነገር ያውቁታል። በትዳር ውስጥ ያለውን ነገር ያውቁታል። እነዚህ ሰዎች አንተን ለማጥቃት፣ አንተን ለመጉዳት፣ አንተ ላይ የሆነ ነገር ለማድረስ ወደዛ ሳይወላውሉ በነገርካቸው በለፈለፍከው መንገድ ገብተው ያጠቁሃል። ነገር ግን መናገር ባለብህ ሰዓት ያንተን ህይወት የሚቀይር ማስረዳት የምትችለውን ነገር በአግባቡ ማስረዳት የምትችል ከሆነ ማንም ሰው አይዳፈርም። ውስጥህን አያውቅ። መልስ ለሚያስፈልገው እየመለስክ ነው ያለው። ያንተን ውስጥ ግን በጭራሽ ነው የማያውቅ። ብዙ ጊዜ ዝምታን ስታዘወትርና መናገር ባለብህ ሰዓት ቃላቶችን መርጠህ የሚሆኑትን ነገሮች የምትናገር ከሆነ ሰዎች እጅግ በጣም ያከብሩሃል። ብዙ የሚያወራ ጓደኛ አለህ፣ ብዙ የማያወራ ጓደኛ አለህ። ሚስጥርህን ማካፈል የምትፈልገው ብዙ ለሚያወራው ነው ወይንስ ደግሞ ሚስጥር ለሚደብቀው ጥቂት ለሚያወራው ሰው? አንተ ሚስጥር ማካፈል የምትፈልገውን ሰው አውቀዋል። የሚያወራውን ነው ወይስ ዝምተኛው? ዝምተኛውን ከሆነ ያን ሰው የፈለግከው እኮ ተፈላጊ ስለሆነ ተፈላጊ ያደረገው ምንድነው? ዝም ማለቱ። አንተ ያን ሰው። ሶስተኛ፣ ስለ ስራ ማማረርና መለመን አቁም። ችግሮችንና ድክመትን በየደረስክበት ሁላ አታወራ። አንድን ስራ ገብተህበታል፣ አምነህበት ነው የገባህ። ልሰራው ነው ብለህ ነው የገባህ። ስራ እንዴት አሁንስ ይሄ ስራ መረረኝ አልቃሻ ከሆኑ ሰዎች በምንም ተአምር ይንቁሃል እንጂ አያከብሩም። በስራ ብቻ አይደለም፣ በኑሮ እንደዚህ ነው፣ ይሄ ቸግሮኛል፣ ይሄ ናቅቶኛል፣ ይሄ ኑሮ እንደዚህ ሆነ። ሰዎች ስትነግራቸው ለጊዜው ሊያዝኑልህ ይችላሉ። ሳይፈልጉ ግን ዝቅ አድርገው ይገምቷል። በነገርካቸው ልክ ነው። ቸግሮሃል። ትዳር ውስጥ ምን አይነት ክፍተት እንደተፈጠረ ነግራቸዋል። ከሚስት ጋር ያለውን ነገር፣ ከልጆች ጋር ያለውን ነገር፣ ከቤተሰብ ጋር ያለውን ነገር ነግራቸዋል። አንተ እኮ እያለቀስክ ትነግራቸው እነሱ አዝነው የሆነ መፍትሄ የሚሰጡ መስሎ ሊሆን ይችላል። ወይንም ጨንቆ በቃ ልተንፍሰው ብለህ ሊሆን ይችላል። እነዛ ሰዎች ለጊዜው ያዝኑልሃል፣ ከንፈር ሊመጡልህ ይችላሉ። አዎ ተበድልሃል፣ ተጎርተሃል። አዎ እንደዚህ ሆነሃል። ሚስት በድልሃለች፣ ቤተሰብ በድሎሃል፣ ተጎርተሃል፣ ስራ ጎርተሃል፣ የምትሰራበት ድርጅት ጎርተሃል፣ ደሞዝ አነሰኝ ሊሉህ ይችላሉ። አንተ ጠንካራ ብትሆን ማድረግ እንኳን ቢያቅትህ፣ ያንን ነገር ማሟላት እንኳን ቢያቅትህ ዝም ማለት ትችል ነበር። ያንን ነገር ማሟላት አንድ አልቻልክም። ድክመትህን ማድረግ ያልቻልከውን ነው መተል እነሱ ምን ትነግራቸው። ሁለተኛ ደግሞ መቻል ሲገባ ዝም ማለት ሲገባ መተህ ሁለተኛ ጥፋት ነገርካቸው። እነዚህ ሰዎች ምን ብለው ነው አንተን ዝቅ ሳያደርጉ ሊያው የሚችል?
በፊት እንደነበርክበት ምን ውስጥ ሳይገለጥ ውጭህን ብቻ አይተው ይገምቱ የነበሩ ሰዎች አሁን ነግራቸው እንዴትም ሊያከብሩ ይልቁንም በችግር ውስጥ ጠንካራ ሆነ ታይ። ለሰዎች ጠንካራ ሆነ ራስን ለመታየት ስትሞክር አንተ ጥንካሬውን ታገኘዋለህ። ችግርን የምትፈታው አንተ ነህ። ችግርን ሌሎች ሰዎች የማይፈቱልህ ከሆነ ለምንድን ነው ችግርን የምትነግራቸው? ራስን ጠንካራ ሆነ እንድትቆም ማድረግ እንጂ ሰዎች ፊት ሄደ የምታለቃቅስ ሰው አትሁን። አራተኛው በሰዎች ፊት የምታሳየውን የአካል ብቃት ወይንም ቦዲ ላንጉጅ አስተካክል። አንዳንድ ሰዎች አይታችሁ ሊሆን ይችላል የሆነ ቦታ ሲሄዱ ቁጥቁጥ ሲቀመጡ ሽጉብ ብለው የሆነ ፈርተው ምናምን ነው ቁጭ የሚሉ። እኔ ለዚህ ቦታ አልመጥንም አይነት መልእክት እያስተላለፉ ላሉበት ቦታ እንደማይመጥኑ መልእክት እያስተላለፉ የሚያዋቸው ሰዎች የኛ ቦዲያችን ያስታውቃልና ራስን ዝቅ ባደረግከው ልክ ያ የሚያይ ሰውም ደግሞ ዝቅ ያደርጋል። አንተ ራስን ዝቅ አድርገዋለህ። አንተ ለዛ ቦታ አልገባም ብለሃል። ከአንተ ትልልቅ ሰዎች መካከል ስትቀመጥ ሀብታሞች ናቸው፣ እዚህ ጋር የተከበሩ ሰዎች ናቸው፣ እኔ ግን የተከበርኩ አይደለሁም ብለህ ራስን ትነግረዋለህ። ራስን በነገርከው ቁጥር ደግሞ ኮንፊደንስ ያጣ። ከዛ ቦታ አንዴ ልሂድ አይነት ነገር ስሜት ታሳያለህ። ያንን ነገር በራስ ላይ ሪአክት የምታደርግ ከሆነ ሰዎችም ልክ አንተ ራስ ላይ ሪአክት እንዳደረግከው ሁሉ አንተ ላይ እነርሱ ሪአክት ያደርጋሉ። ከነሱ በላይ አንተ ራስን ታውቃለህ። ራሴ ከነሱ በታች ነኝ ብለህ ያስቀመጥከው አንተ ራስን ከሰዎቹ በላይ ስለምታውቅ ነው። አንተ ራስህ ከሰዎቹ በላይ ራስን የምታቅሰው ራስን ትንሽ አድርገህ የምታስበው ከሆነ ለምንድን ነው እነሱ አንተን ከፍ አድርገው የሚያዩ? አንተ ከነሱ ለራስ ትበልጣለህ። አንተ ከነሱ ከሚያዩ ሰዎች በላይ የምትበልጥ ራስን የምታውቀው ከሆነ ራስን ከዛ በላይ አድርገው። የፈለገው በሀብት የሆነ ሰው ይብለጥ፣ ገንዘብ አይኑርህ፣ ዳሙ የሚበልጥ በሀብቱ ነው። የሚያገናኛችሁ ስራ ኖሮ አንተ ራስህ የዛን ጊዜ ኮፍጠን ብለህ ኮራ ብለህ መቀመጥ አለብህ። አምስተኛ በራስ ህይወትና በራስ እድገት ላይ ተጠመድ። የሰዎችን ህይወትና ላይፍ መከታተልና ማድነቅ አቁም። አንተ ዛሬ የምታደንቃቸው ሰዎች አንተ የዛሬ 5 ዓመት መሆን የምትችለውን አሁን ሆነውት እነርሱ የዛሬ 5 ዓመት ወደ ኋላ ተመልሰህ ብታያቸው አንተ ያለበት ቦታ ላይ ሊሆኑ ይችላሉ። እነርሱ አሁን አንተ ባለበት ጊዜ ላይ ሆነው ጊዜያቸውን እንዳንተ የሰውን ህይወት በማየት ሳይሆን በመልፋት ራሳቸውን አንስተውት አንተ የነርሱ መልፋት የጀመሩበትን ጊዜ ይዘህ የነርሱን ለፍተው ጨርሰው ተሳክቶላቸው የተቀመጡበት ህይወት ላይ ያለውን ህይወት በእነርሱ በጀመሩበት ጊዜ ላይ ቁጭ ብለህ ለምንድን ነው እነሱን የምታየው? እነዚህ የምታደንቃቸው እነዚህ የምታያቸው ሰዎች አንተ ባለበት ጊዜ ላይ እነርሱን በዚህ ጊዜ ውስጥ ነበሩ። ልዩነታችሁ አንተ የሰውን ህይወት ነው የምታደንቀው፣ የእነሱን ህይወት ነው የምታደንቀው። እነርሱ ግን የሚያደንቁት ህይወት አለው። ራሳቸውን ለማሸነፍ ነበር የሚኖሩ። አንተ የእሱን መኪና አይተሃል፣ የእሱን ቪላ ቤቱ፣ የእሱን የሆነ ፋብሪካ፣ የእሱን ድርጅት እያየህ እኔማ መቼም እንደሱ አልሆነ እያልክ ራስን ተስፋ እያስቆረጥከው የዛሬ 5 ዓመት ወይ የዛሬ 10 ዓመት ዛሬ የምታየው ሰው የደረሰበት ቦታ ትደርሳለህ። ግን የምትደርሰው እንዴት ነው? እርሱን ማድነቅ አቁም። ለጊዜው ምንም አይነት ነገር ሳይኖርህ እሱን የምታደንቀው ከሆነ ያንን የምታየውን ሰው የምታደንቀው ከሆነ ተስፋ ነው የምትቆርጠው ወንድሜ። አንዳንድ ጊዜ እኮ የምታደንቃቸው ሰዎች አሉ አሪያ እንዲሆኑ መሰረታቸው እንዴት ነበር? አነሳሳቸው እንዴት ነበር? የሆነ የነሱን ኢንተርቪው የምታየው እኮ አለ። መሆን የምትፈልጋቸው ሰዎች እነርሱን ማየት ችግር የለውም። እንደነርሱ ለመሆን ነው አይደለ? ከዚህ በተቃራኒው መቼ ነው እንደዚህ መሆነው ብሎ ያስባል። ከዛ አእምሮ ምን ይለዋል? እሱ መኪና አለው፣ እሱ ቤት አለው፣ እሱ ፋብሪካ አለው፣ እሱ ድርጅት አለው፣ እሱ እዛም ብዙ ነገር አለው ይልህና አንተን ማድረግ እንደማትችል ያሰፋብሃል። ያለውን ነገር ያሰፋብሃል። ከዛ በሂሳብ ይሰራዋል። አንተ ስንት ዓመት ብትሰራ ነው እንደዚህ የምትሆነው? አትሆንም። ዝም ብለህ አርፈህ ቁጭ በል ይልሃል። ቁጭ ትላለህ ሳታደርግ። ይህንን የሰው ህይወት ስታደንቅ የሚያይ ሰው አንተን ብሎ ምን ብሎ ነው የሚያከብረው? አንተ እኮ እሱን የምታከብረው ተሳክቶለት አይተኸው ነው አይደለ? አንተን ምን ብሎ ያከብረህ? አንተ እኮ እሱን ህይወትን የምትመለከተው ለሱ እኮ ነው የምታጎበድደው። ጋሼ ምን ላደርግልህ፣ ጋሼ ምን ልታዘዝ፣ ጋሼ ምን ነው እኮ እያልከው ያለው። ይህ ሰውዬ ምን ብሎ ነው የሚያከብረው? የሚያዩ ሰዎች ምንድን ነው ምን ብለው ነው የሚያከብረው? አንተም ሰው እኮ ነህ አይደለ? የሰውን ህይወት ስታዳነቅ የምትውል ከሆነ ሰው በምንም ተአምር ሊያከብርህ አይችልም። እነዚህን ነገሮች አሁን የተማርናቸው 5ቱን ፖይንቶች በተግባር የምትተገብሯቸው ከሆነ እመኑኝ የሆነ ሰዓት ታመሰግኑኛላችሁ። እስኪ እናንተን ልጠይቃችሁ፣ በእናንተ ህይወት ውስጥ እንደው አሁን ስንማማር አሁን ስነግራችሁ ከነዚህ ከ5ቱ ውስጥ እየጎዳኝ ያለው ይሄ ነው ብላችሁ የምትሉት ካለ ኮመንት ላይ አስቀምጡልኝ፣ አነበዋለሁ። የተወደዳችሁ የዚህ ቻናል ቤተሰቦች
ቪዲዮአችን እንደተመቻችሁ አልጠራጠር። ታዲያ ይህ ቪዲዮ ከተመቻችሁ ሌሎች ጋር እንዲደርስልን ላይክ ማድረግ አትርሱ። ከዚህ በኋላ የምንለቀው ቪዲዮ ይጠቅመናል እንፈልገዋለን ብላችሁ የምታስቡ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ